ሃይማኖት አንዲት ናት። በሰማይም በምድርም እግዚአብሔር ለሰው ልጆች የሰጣት ወደ እግዚአብሔር የምታደርስ አንዲት እውነተኛ ሃይማኖት አለች። እርሷም ክርስትና ናት። እስኪ ክርስቲያኖች ሁላችሁም እኔም ክርስቲያን ነኝ በሉ እስኪ። አንድ ቀን የሞት ቀን አለ። በቅርቡ በተደረገው ጥናት ወደ 40 ምናምን ሺህ ደርሷል ተብሏል፣ የሃይማኖት ቁጥር ማለት። ከዚህ ሁሉ ትክክለኛና እውነተኛ ወደ እግዚአብሔር የምታደርሰው ሃይማኖት ክርስትና ናት ማለት ነው። ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 4 ቁጥር 4 ላይ አንዲት ጥምቀት፣ አንዲት ሃይማኖት፣ አንድ ጌታ እግዚአብሔር አለን ይላል። እውነት ነው፣ አንድ ጌታ አለን። ስለዚህ ሃይማኖት አንዲት ናት። እርሷም ኦርቶዶክስ ተዋሕዶ ክርስትና ናት። ይሄ ሁሉ በምድር ላይ የምናየው ሃይማኖት ሁሉም ጸላዔ ሰናያት ያመጣው የዲያብሎስ ሃይማኖት ነው ሁሉም ማለት። ሁሉም ዲያብሎስ ያመጣው ሃይማኖት ነው ማለት እና ብዙ ሰው ሃይማኖቱን አያውቅም። ባለማወቅ ሚዲያ ላይ ተምሮ ሚዲያ ላይ የሚጠፋ ሰው አለ። ይሄንን መልእክት ለሁሉም ሰው ሼር አድርጉ። መጽሐፍ ቅዱስ እንዲህ ይላል በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ እንዲህ ተብሎ ተጽፏል። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች ወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ ይላል። አሁን በዓለም ላይ ያሉ አህዛብም መናፍቃንም ከሃዲያንም ይችን ሃይማኖት አንሄድባትም እያሉ ነው ማለት። ስለዚህ እኛ ሃይማኖታችን እውነት ያለውን ነው ምንናገረው፣ እውነት ነው ማለት። በነገራችን ላይ ይሄንን ስል የማንም ሃይማኖት ለመንቀፍ የማንም ጥላቻ እንድሮኝ አይደለም። በክርስትና ሃይማኖት ማንንም መጥላት አትችልም። እንደ ሻማ እየቀለጥ ለሌላው ብርሃን መሆን ነው በክርስትና ሃይማኖት ማለት። ማንኛውንም ሰው ጥላትህን ወደህ መኖር ነው የሃይማኖታችን ዋና መሰረት፣ ፍቅር ነው ማለት እና ሰው ማንኛውም ሰው በሃይማኖት ተቋም ሊጠራ ይችላል። ለምሳሌ ማንኛውም ሰው በቋቋሙ በሃይማኖቱ መዋቅር ስም ሊጠራ ይችላል። ሰው ግን በተፈጥሮ ክርስቲያን። ከወንድሞቻችን ጎን እንቁም፣ ከሃይማኖታችን ጎን እንቁም። አንድ ቀን የሞት ቀን አለ፣ የሞት ሰርግ። ሁሉም ሰው የታደመበት አንድ ሰርግ አለ፣ እርሱም ሞት ነው። የሞት ቀን ሳይመጣ ሳይመሽ ጊዜው ሳያልፍ በወጣትነትህ ጊዜ እግዚአብሔርን አስብ ይላል መጽሐፍ። እግዚአብሔር ይስጥልኝ። ሞተዋል ሲሉ ኖረን ጠፍተዋል ሲሉ በስተን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉ